ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። አንደኛ ጢሞቴዎስ 1:15። እንዲሁም ኃጢአት የለብንም ብንል ራሳችንን እንዋሻለን፣ እውነትም በእኛ ዘንድ የለም። አንደኛ ዮሐንስ መልእክት ምዕራፍ 1:8 ምክንያቱም ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋልና ይላል የእግዚአብሔር ቃል በሮሜ መልእክት ምዕራፍ 3:23 ላይ። ስለዚህ የኃጢአት ደመወዝ ሞት ነውና ይላል በሌላ ክፍል ላይ ምዕራፍ 6:23 ላይ ስንመለከት። ታዲያ መፍትሄው እነሆ። ሰው ከኃጢአትና የኃጢአት ውጤት ወይም ደመወዝ ከሆነው ሞት ለመዳን በስራ በሌላ ነገር ከመሮጥ ይልቅ በክርስቶስ ኢየሱስ ማመንና ማመን ብቸኛው መፍትሄ ነው። መጽሐፍ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና። ዮሐንስ ወንጌል 3:16። ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል ይሄ ድንቅ ሚሴጅ የታመነና ሁሉ እንዲቀበሉት የተገባ ነው። ኢየሱስ ያድናል። ተቀበሉና መዳን ይሆንላችሁ። ሻሎም